ይሄን ሰርተፊኬት ከወሰዳችሁ በኋላ በ6 ወር ውስጥ ጉባኤ ማድረግ አለባችሁ። ጉባኤ ስታረጉ ደግሞ ምርጫ ቦርድ ሂደቱን የመከታተል ግዴታ ስላለበት ይገኛል። ስለዚህ ምርጫ ቦርድ ያልተገኘበት ጉባኤ የምታረጉ ከሆነ ነል ኤንድ ቮይድ አደርገዋለሁ ይሰረዛል ብሎ አስጠነቀቃቸው። አጉራ ዘለሎች ናቸው፣ የምታውቁት ነው። የአቦጊዳ ነው እዚህ ውጭ ሀገርም ያለው የፖለቲካ ጨዋዎች ናቸው። እነዛኞቹ ደግሞ አርጠዋል። ሌብነቱ፣ ዝርፊያው፣ ሁከቱ ነው የሚያምሯቸው ውስጥ ያለው። ሌላ ጦርነት ነው ጭንቅላታቸው፣ ማይንድ ሴታቸው። ስለዚህ አጉራ ዘለሉን አረጎራው አሉ። ምንድነው የምርጫ ቦርድ ምንድነህና ነው የምንጠራ አሉ። ከሌላው በምን ይለያሉ? እነሱ ምንድነው የሚለየው? ሁሉም እንስሳ እኩል ናቸው። እነሱ የበለዚ ያኔ ስልጣን ላይ ያሉ የስ አኒማል ፋርም ነበረ ያኔ፣ ጆርጅ ኦርዌል ነበረ ያኔ፣ እነ ናፖሊዮን ነበሩ፣ እነ ደብረጽዮን ናፖሊዮን ነበር ደብረጽዮን። ሂዝ ኦልዌይስ ራይት ዘ ቦስ ኢዝ ኦልዌይስ ራይት፣ ናፖሊዮን ኢዝ ኦልዌይስ ራይት ነበር። አሁን ግን አኒማል ፋርም የለም። ሁሉም እንስሳት እኩሎች ናቸው፣ አንዳንድ እንስሳት የበለጠ እኩል ናቸው የሚባለው ነገር አሁን ከምርጫ ቦርድ አንጻር የለም። ብትመኘውም አታገኘውም። ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ብትመኘውም አታገኘውም በነገራችን ላይ። ስለዚህ በዚህ መሰረት ምርጫ ቦርድን ፈርመ ወስደህ ወኪል ጉባኤ ስታካሂድ ጥራኛ ለምርጫ ቦርድ አልጠራህም። ማንነና ነው ምጠራህ አሉ እነሱ። ያልተገኘበትን ነገር እንዴት ያጽድቅላችሁ? እናንተ ስልጣን ላይ በነበራችሁ ሰዓት ጉባኤ ላይ ያልተገኘን ሰው ታጸድቁ ነበር? ፈላጭ ቆራጭ በነበራችሁ ሰዓት፣ ናፖሊዮን በነበራችሁ ሰዓት። ስለዚህ ምርጫ ቦርድ ያልተገኘውበትን ነገር አላጸድቅም ጉባኤ አካሄድን ብትሉ ኢትስ ናል ኤንድ ቮይድ አላቸው። ምንድን አሁን የምርጫ ቦርድ ስተት እዚህ ጋር ምንድን ነው? የቱ ጋ ነው የምርጫ ቦርድ ስተት? ለምን ወሰዳችሁ? ሄዳ ኦኬ፣ የማትስማሙ ከሆነ በምርጫ ቦርድ ውሳኔ በአዋጁ የማትስማሙ ከሆነ እኛ በምርጫ ቦርድ አንስማማም፣ ፖለቲካዊ ውሳኔ ነው፣ በፖለቲካ ድርድር ነው የምናገኘው፣ ስለዚህ ምርጫ ቦርድ አንሄድም ቢሉ ምንድነው ችግሩ? ወስደህ ሙጭልፍ አድርገህ ሰርተፍኬት ይዘህ መቀሌ ድረስ በረ ከዛ በኋላ ላቆም ማለት ምን ማለት ነው? ስለዚህ የሆነው ፕሮሰሱ ይሄ ነው። ህሊና ላለው ሰው፣ ጭፍን ላልሆነ ሰው እውነቱ ይሄ ነው። ከዚህ ውጭ ያለ ነገር ካለ እነሱ የፈጠሩት ካልሆነ በስተቀር ሌላ ሊሆን አይችልም።